ኧረ እባክህ በምላስማ ጤፍ ትቆላለህ አጭበርባሪ። ጭራሽ ስድብም አለው አሮጊት። አሪፉን አድርጊልኝ። ኧረ ምንም አታስብ፣ ቆንጆውን ነው ማረግልህ። ደግሞ ሁሉም ቆንጆ ነው። ይኸው ወንድሜ። እሺ አመሰግናለሁ ወንድም። ዋሌትህን ረሳ። በጣም አመሰግናለሁ ለመልካምነትሽ። ኧረ የምን መልካምነት? የራስህን ብር እኮ ነው ጥለህ ሄድከው። አያስፈልግም። እሺ አመሰግናለሁ። ምንም አይደል። እሺ የኔ አቀኛ። ምን ነው ወንድሜ? ጭራሽ ወድቆ ያገኘሽውን ብር ትመልሻለሽ? የኔ ገንዘብ እኮ አይደለም፣ የራሱ ገንዘብ ነው። የራሱን ገንዘብ መመለስ ኃጢአት ነው አይደል? ለማንኛውም አሁን ልጨቃጨቅ አይደለም የመጣሁት። አሁን ቃል ገዛ ልወጣ ስለሆነ ብር ያስፈልገኛል። ብር እስቲ። እንዴ ወንድሜ፣ ባለፈው አይደል እንዴ ለጫማ ብለህ የተቀበልከኝ? አሁን ደግሞ ለምን ፈልገው ነው? ቆይ እና ታዲያ ያኔ መሰለ ኮሌጅ እየተማርኩ በአንድ ጫማ መመላለስ አለብኝ? ካልቻልሽ ደግሞ ማን እንደዛ ኮሌጅ እንድገባ አድርግኛል? ለምን አስገባሽ? ያውላ ብር እየከፈልኩ እኮ ቆንጆ ትምህርት ቤት ማስተምር ነገ ለኔም ተተርፋለህ ብዬ ነው። ላንተ እኮ ነው እንደዚህ ምደክመው ወንድሜ። ምደክመው? ቆይ አሁን እዚህ ቁጭ ብሎ መዋል ስራ ሆኖ ነው የሚያደክመው? ድሮስ እኔን ከማሳፈር ውጪ ደግሞ ለዚህ ስራ ጭራሽ ታፍርበታለህ? ለምን እንደዚህ ቀላል ከመሰለ ለምን አትሞክረው? ለምን አትሞክረው? አያረገውም ብለሽ ነው? በአንድ ሰዓት ውስጥ ምን ያህል ብር ሽጬ እንደምሰራ አሳይሻለሁ። ቁጭ በይና ነኝ። በጣም ጥሩ ሞክረዋ። እንዴ አለመታወቅ። ድንች ኪሎ ስንት ነው? ድንች ኪሎ 60 ብር። ትላንት 50 ብር አንዴ ገዛሁት። ስርቆት ነው ያስከው እንዴ ሌባ? ሽንኩርት ኪሎ ስንት ነው? ኪሎ 100 ብር ብቻ። ያው ይውሰጂ። አዎ 100 ብር። እንዴ እዛ ታች 90 ብር አይደል እንዴ? ለምንድን ነው አንተ 100 ብር የምትሸጠው? አረማ ባስቴት ነው ላንቺ ሸኩልሽ እንዴ? ሁሉም ጋር እኮ 100 ብር ነው። ይሄ ደግሞ በጣም የተለየ ሽንኩርት ነው። ይኸው ተመልከችው እስኪ። ይኸው ምንም በቃ እንትን ምናምን ተመልሶሽ እንደውም ደመኛ ነው ነው። ኧረ እባክህ በምላስማ ጤፍ ትቆላለህ አጭበርባሪ ሌባ። ጭራሽ ስድብም አለው አሮጊት። ምን ሆናት በእናታችሁ? ከሁሉም አንዳንድ ኪሎ አድርግልኝ። ከሁሉ? እሺ ፌስታሊታል። እሺ እሺ ይኸው 1 ኪሎ ከሽንኩርት፣ ይኸው ድንች። ቆይ እንዴ አባ ሂሳብ እኮ አልሰጠኸኝም። ማን እንደሆንኩ ብታውቅ ኖሮ አትጠይቀኝም ነበር። ስለ ማንነት ምን አገባኝ? ስራ አይደል እንዴ? ሂሳቤን ስጠኝ። ከበያሉ ነጋዴዎች የደንብ ኃላፊው ማን ነው ብለህ ብትጠይቅ ይነግሩሃል። ያኔ ሂሳብ ስላልከኝ መተህ ይቅርታ ትጠይቀኛለህ። ልቀቀኝ። ወይኔ ነግስ ገረመ። በደንብ ይግረምሽ። የግል ትምህርት ቤት የተማረው ሁሉ ሀብታም ነው እንደሚመስል። ሂድና ወራ ሂድ ለፍልፍ። ብሽቅ ሲያስጠላ በእናታችሁ።
ብዙ መስዋዕትነት ከፍለሽ ነበር የኔን ፍላጎት ስታሞዬ ነበር። የሰውን ፊት ስድብ፣ ይህን ሁሉ ነገር ችለሽ ወንድም አንተ ማስተማር እኮ ግዴታዬ ነው። ደግሞ እንደዚህ በቶሎ ስለገባ ደስ ብሎኝ ከምታስቢው በላይ ገብቶኛል እህቴ። የእውነት በጣም ይቅርታ። ከዚህ በኋላ ከጎንሽ ሳርቅ አጠገብሽ ሆኜ አግዝሻለሁ። እወድሻለሁ የኔ እህት። እኔም እወድሃለሁ። በርታልኝ እሺ።